አሁን ለምሳሌ እኔ ሰውዬ ሻይ ያለው ወይ አለኝ ማለት ነው። እንዴ እኛ እኮ ኤክስፖርት እናደርጋለን። በቃ እኛ ሀገር አላ ምንም ነገር ያለ አይመስላቸውም። በቃ በጣም ቸግሮን ደህይተን የመጣን ነው የሚመስላቸው ማለት ነው። እና በእንደዚሁም ደግሞ በጣም ሀብታም ነን ምናምንም ማለት የለብንም ማለት ነው። መካከለኛ መሆን ቤተሰቦችን ደህና ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ በተለየ ቪዲዮ መጥቻለሁ ማለት ነው። በመዳብ ሜል ለምትሰሩቶች በጣም ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይሁኑ ማለት ነው። እና ዛሬ የቪዲዮ አላማ ብዙዎቻችን ሳናውቀው በምንናገራቸው ትንንሽ ነገሮች ስራችንን አስቸጋሪ ሊያደርጉብን ወይም አላስፈላጊ ጫና ሊፈጥሩብን ይችላሉ። ዛሬ በመዳም ቤት ስንኖር በፍጹም መናገር የሌለብን ዋና ዋና ነገሮችን እናያለን ማለት ነው። እና ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። አንደኛ ሜን ኮንቴንቱ ቤተሰብሽን የኢኮኖሚ ሁኔታ በዝርዝር አለመናገር ማለት ነው። ምክንያቱም በጣም ችግረኛ እንደሆኑ ከነገርሻት የትም አትሄድም፣ ስራ ብናበዛባትም ትችላለች ብላ እንድትንቅሽ ወይም እንድትበዘብዝሽ በር ትከፍችላታለች ማለት ነው። በሌላ በኩል ደግሞ ሀብታም ነን ካሽ ለምን መጣሽ በሚል ቅናት ልታሳይሽ ትችላለች ማለት ነው። አሁን ለምሳሌ ስለ ቤተሰቦችሽ ሁኔታ ቤተሰቦችሽ ብር አላቸው፣ መኪና አላቸው ምናምን ብላ ልጠይቅሽ ትችላለች ማለት ነው። እንደውም ማወበሉ ማለት ነው እና የለኝም አትበሉ። ብዙ ሰዓት ቤተሰቦች እንደዚህ የላቸው ምናምን የሆነ ነገር ሲጠይቋችሁ፣ አሁን ለምሳሌ እነሱ ብዙ ነገር መጠየቅ ይወዳሉ ማለት ነው። አሁን ለምሳሌ እኔ ሰውዬ ሻይ ያለው ወይ አለኝ ማለት ነው። እንዴ እኛ እኮ ኤክስፖርት እናደርጋለን። በቃ እኛ ሀገር አላ ምንም ነገር ያለ አይመስላቸውም። በቃ በጣም ቸግሮን ደህይተን የመጣን ነው የሚመስላቸው ማለት ነው። እና በእንደዚሁም ደግሞ በጣም ሀብታም ነን ምናምንም ማለት የለብንም ማለት ነው። መካከለኛ መሆን ቤተሰቦችን ደህና ናቸው። እኔ ግን ራሴን ለመለወጥ ነው የመጣሁት ማለት ነው ማለት ነው። ሁለተኛ ደግሞ ያሲውን የገንዘብ መጠን ወይም የቁጠባሽን ሚስጥር አለመናገር። ምክንያቱም እስካሁን ይሄን ያክል ሺህ ብር ይሄን ያክል አጠራቅም ያለሁ ብለሽ ለሷ መናገር የለብንም ማለት ነው። አንዳንዶች ደሞዝ ሊያቆዩብን ይችላሉ፣ ገንዘብ አላት ብለው መብታችንን ሊረግጡ ይችላሉ ማለት ነው። ኢትዮጵያ ይሄን ያህል ብር የዚህን ወር ደሞዜን አስቀምጫለሁ ምናምን ብለን ማውራት የለብንም ማለት ነው። ምክንያቱም የገንዘብ ጉዳይ የግል ሚስጥራችን ስለሆነ ማለት ነው። ሶስተኛው ደግሞ የወደፊት እቅድሽን የኢትዮጵያ ገብተሽ የምታደርጊውን ነገር በፍጹም መናገር የለብሽም ማለት ነው። ምክንያቱም በሚቀጥለው ወር ልገባ ነው ወይም ሂጂ ይሄን ልሰራ ነው ብለሽ ቀድመሽ ካወራሽ ስራሽን እንድታበላሽብሽ ወይም የሆነ ነገር ታበላሽብሽ ትችላለች ማለት ነው። ምክንያቱም የመሄጃሽን ጊዜ እስኪደርስ እና ነገሮች እስኪረጋገጡ ድረስ እቅድሽን በውስጥሽ ያዝ ማድረግ ያስፈልጋል ማለት ነው። ልትሄጂ አካባቢ ደግሞ እሄዳለሁ ማለት የለብሽም ማለት ገና ከቆየሽ ገና አዲስ ከሆንሽ 2 አመቴን ጨርሼ ወይም ኮንትራቴን ጨርሼ እንደዚህ እሄዳለሁ ማለት የለብሽም ማለት ነው። መሄጃ ሲደርስ ኮንትራት ሲዳልቅ አካባቢ ብቻ መሄድ ከፈለግሽ እሄዳለሁ፣ የምትቀመጭም ከሆነ እቀመጣለሁ ማለት ነው። ሌላ ምንም የለው። አራተኛው ደግሞ ሌላ ሰውን ሚስጥር ስራ አብረውሽ ስለሚኖሩ ጓደኞችሽ በፍጹም መናገር የለብንም ማለት ነው። ምክንያቱም ከአንቺ ጋር የምሰራው ሌላ ሰራተኛ ጉዳይ ለባለቤቷ ማውራት ወሬኛ እንድትመስል ያደርግሻል። ዛሬ ስለ እሷ ለዱባይ መዳም ከነገርሽ ነገ ደግሞ ስለ መዳሟ ለሌላ እንድትናገሪ ስለምታውቅ አትተማመንብሽም ማለት ነው። አሁን ለምሳሌ አብረውን የሚሰሩ ሰራተኞች በጽዳት ወይም በምግብ ልትገቢ ትችላለች፣ ጓደኛሽም ደግሞ እንደዛው ልትገባ ትችላለች ማለት ነው። ስለ እሷ ኢትዮጵያ፣ ስለ ህይወቷ፣ ስለምንም ነገር መናገር የለብሽም ማለት ነው። የምታደርገውን ነገር ሁሉ አያገባትም ማለት ነው መዳሟ። ይሄ ያንቺና የጓደኛሽ ሚስጥር መሆን አለበት ማለት ነው። አምስተኛው ስለ ስልካችንና ስለ ሶሻል ሚዲያ አጠቃቀማችን። ምክንያቱም ዩቲዩብ ሰራለሁ ወይም ቲክቶክ ላይ ቪዲዮ ለቃለሁ ብለሽ መንገር ብዙ ጊዜ ችግር ይፈጥራል ማለት ነው። ስራዋን ትታ ስልክ ላይ ነው የምትውለው በሚል ሰበብ ትፈልግብሻለች ማለት ነው። ስራሽን በአግባቡ እየሰራሽ ሶሻል ሚዲያሽን በጊዜ
ብቻ መጠቀም ትችያለሽ ማለት ነው። አሁን ለምሳሌ ቲክቶክ ቀርጻለሁ፣ ቪዲዮ ቀርጻለሁ ምናምን ካልሻት ቤቴን ልጆችን ወይም የሆነ ነገር ከኛ ቤት ቀርጻ ሶሻል ሚዲያ ላይ ታጋራለች ብላ ስለምታስብ ያንቺን መናገር የለብሽም ማለት ነው። እንዲሁም ደግሞ የስልክሽን ጋላሪ ወይም የሆነ ፎቶ ቪዲዮዎችን ስላንቺ የሚገልጹ ነገሮችን ለመዳምሽ በፍጹም መናገር የለብሽን ማለት ነው። እናም ማሳሰቢያቶች መዳሞች ሁሉም አንድ አይደሉም፣ ግን ጥንቃቄ ማድረግ አይከፋም። ስራሽን በታማኝነት ስሪ፣ ግን የግል ህይወትሽን እንደ ሚስጥር ያዢ ማለት ነው። እና ውዶቼ ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አብራችሁ ሁኑ ውድ ሀገሬ ልጆች።